የተጎዳች ቀልብ ምንም አትሆንም። ጉዳቷን የሚክስላት ግፏን የሚበቀልላት አምላክ አላት። ጉዳዩ የጊዜ ብቻ ነው። አታስብ ወዳጄ፣ መበደልህ ያሳስብህ ይሆናል። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ይህንን ታሪክ ስትረጉም እንባ እየተናነቀ የራሴ ልብ ሰላም ነስቶ በብረት ክንድ ይደልቀኛል ይላል ተርጓሚው። የእንባ ከረጢቴ ዘለላ ዘለላ እንባን እያራገፈ ሆድ ያስብሰኛል። እንዲህ አይነት የኢስላም ዘቦች ማለፋቸው እያስገረመ ያስለቅሰኛል። ቁጭት፣ ብሶት፣ ንዴትና ሐዘን ተፈራርቀው እኔስ ለኢስላም ምን አበረከትኩ ያስብለኛል። እርሱ ኢየሩሳሌምን ለቆ ወደ ሀገሩ ቱርክ እንዲመለስ በታዘዘ ጊዜ በይተል መቅዲስ ከሁሉ ነገሬ በላይ ነች። ሶስተኛውን ቅዱስ ስፍራ ትቼ ብሄድ ረሱል ዓለይሂ ሰላቱ ወሰላም ያዝኑብኛልና ፈጽሞ ይህን ቦታ ለቅቄ አልሄድም ነበር ያለው። ኢልሃን በርዳክቺ የተሰኘ የቱርክ ጋዜጠኛ አቅሳ መስጂድ ግቢ ውስጥ አውቀዋለሁ በሚል ርዕስ ታሪኩን እንዲህ ሲል ያካፍለናል። አየሩ ሞቃታማ ነበር። ሰውነቴ በላብ ተዘፍቋል። ፎቶግራፍ እያነሳው ወደ ላይኛው አደባባይ ወደ 12000 ሻማዎች ግቢ ወጣው። ከመግቢያው በራፍ አካባቢ በዘጠናዎቹ ዕድሜ ላይ የሚገኝ አንድ ሰው ተመለከትኩ። ልብሶቹ ቆሽሸዋል። ስጋ የለውም፣ ባጥንቱ ቀርቷል። ማደሪያ የለው፣ እዚያው ግርግዳውን ተደግፎ አረፍ ይላል። ከረሃብ መፈራረቅ ብዛት ሆዱ ከጀርባው ጋር ሊጣበቅ ተቃርቧል። ያደፉ ልብሶችን ያጠለቀ ጸጉሩና ጢሙ የተንጨባረሩ ጥቁርቁር ያለ ፊት ድህነት አጎሳቅሎ ያጠወለገው ሰው ይታያል። አጠገቤ ከነበሩት ሰዎች አንዱን ጠርቼ ይህ ሰው ማን ነው በማለት ጠየቅኩት። እብድ ነው፣ እዚህ እንደ ሐውልት ቆሞ ለዓመታት ኖሯል። ማንንም አያናግርም፣ እሱ የሚመለከተው መስጂዱን ብቻ ነው የሚል መልስ ቸረኝ። ተጠጋሁትና ሰላምታ አቀረብኩለት። ዞርና ተመለከተኝ። አይኖቹን ወደ መስጂዱ አቅጣጫ እየመለሰ ሰላም ላንተ ይሁን አለኝ። ይበልጥ ተጠጋሁትና